በዛሬው ቪዲዮ ከአዲስ አበባ 525 ኪሎ ሜትሮችን ተጉዤ ድሬ ውስጥ አንድ ጀማሪ ቲክቶከር ሰርፕራይዝ አደርጋለሁ። እቺም ቲክቶከር በአጭር ጊዜ ውስጥ ብዙ ፎሎወሮችን እያፈራች ስለሆነ የቲክቶክ ጉዞ እንዲያግዛት አንዳንድ ስጦታዎችን ይዤ ሰርፕራይዝ አደርጋታለሁ። እና በመጨረሻም አንድ ሰርፕራይዝ አለ። ለኔ አምጣልኝ። ነገር ግን ስለ ስጦታውም ሆነ እኔ እንደማገኛት ምንም የምታውቀው ነገር የለም። እሷን ከማግኘታችን በፊት ግን ድሬ ስንደርስ 3 ነገሮችን ማጠናቀቅ አለብን። በስተመጨረሻም ወደ እሷ እንሄዳለን። ዴነስ እነዚህ ነገሮች ሁሉ አንድ ቀን ማጠናቀቅ እችላለሁ? እስኪ አብረን እንይ። ጉዞአችን ሌሊት ስለሆነ ከቤት አረፋፍደን ነበር የወጣነው። ምሽት 2 ሰዓት ላይም ኢትዮ ጅቡቲ ባቡር ጣቢያ ደረስን። እንግዲህ ገብተናል። ባቡር ውስጥ ነው ያለነው። ፎር ፈርስት ታይም ነው ትራቭል የምናደርገው። ከዛ በተጨማሪ ደግሞ እንግዲህ ሌሊት ነው ሙሉ ጉዞ ያለው። ይመቻችሁ። በባቡር ከአዲስ አበባ ወደ ድሬ 12 ሰዓት ያህል ይፈጃል። እኔም እንቅልፍ እስኪወስደኝ ድረስ አንዳንድ ስራዎችን ስሰራ ቆየው እና ደግሞ አንድ ያልነገርኳችሁ ነገር አለ። እሱም ሄላሪ የት እንደምትኖር አላውቅም። ስለዚህ እሷ እንዴት ነው ማገኘው ብዬ እያሰብኩኝ ሳላስበው እንቅልፍ ይዞኝ ሄደ። ድሬ ገብተናል። ገና ባቡሩ ቆሞ ነው። ብቻ ያው የጠዋት ፊቴ እንዳለ ድሬ በጠዋት ስለሆነ የደረስነው ያለችበትን አፈላልጎ ለማግኘት እንዲሁም ሰርፕራይዝ ለማድረግ በቂ ጊዜ አለን። ኦልሬዲ ገብተናል። ኳራ ፍተሻ ብቻ ነው የሚቀረው። እንዴት እንደማገኛት አላውቅም። ሰው እየጠያየኩም ቢሆን እንትን እላለሁ። ብቻ እስኪ አሮን እንዴት እንደምናደርግ ዊል ሲ። ይኸውላችሁማ ልንገዛ ስንት ነው ብለን ይሄ ነገር ጠይቀናቸው ነበረ። ጊሽታ ነው ሌላ ስም እዚህ እንዳለው አውቃለሁ፣ ግን በነፃ ሰጡ። እዚህ ድሬ እኔ መቼ ፓርቱ ይሄ ነው። ይመቻችሁ። ድሬን ትንሽ ከጎበኘው በኋላ አንድ ሀሳብ መጣልኝ። አሁን ደግሞ የምናገኘው ትክክለኛ ያሌጡ ፋንች እና ብዙ ጊዜ ስጠፋ የምፈልገኝን ከድሮም ጀምሮ ምርጥ ያሌጡ ቤተሰብ የሆነችውን ቲክቶከር ቤኒዮኒን ቤቷ ድረስ ሄጄ ለምን ሰርፕራይዝ አላረጋትም የሚል ሀሳብ መጣልኝ። ነገር ግን አሁንም አንድ ችግር አለ። እሷም የት እንደምትኖር አላውቅም። ነገር ግን ለኖኮ ድሬ ነው። ስለዚህ አብሮኝ ያሉ ሰዎች እንዲተባበሩኝ ጠየኳቸው። እነሱ ምንም ሳያቅማሙ ፍለጋውን ጀመርን። ለጊዜ ሞክራለሁ ከዚህ በፊት ላገኛት። በሰው ላይክ 6ኛ ሰው ጋር ነው እየተደወለ ያለው። ቼኑ ያስጠላቸዋል። ብቻ እሷን ጋር እንሂድ ተዘጋጅተናል። እየፈለግናት ነው። በስተመጨረሻም ከ2 ሰዓት ልፋት በኋላ ቤቷን አግኝተን ሄድን። ይኸውላችሁ የለችም፣ እህቷን ያለች ንገሪልኝ። ይኸውልሽ 3ኛ ጊዜ ነው ስመጣ፣ 3ኛ ጊዜ ነው ሳጣት። እነግራታለሁ። በሚያሳዝን ሁኔታ እኛ ወደ ድሬ ስንመጣ እሷ ደግሞ ወደ አዲስ አበባ ሄዳለች። አባቴ የሚገርመው ነገር ግን እኛ ባቡር ውስጥ እያለን ከአጠገባችን ተቀምጦ የነበረው ሰው የቤኒዮኒ ወንድም ነበረ። ውሻ የለም ውሻ የለም። ግባን ይፈራው ምንም ነው አልጣበችኝ። ለምንድን ነው የረስሽው? አንተ አለ ማለት ነው። አንተ አለ። አልገባም። ናይ ማዛ ይኸውላችሁ ወንድሟ ነው። አብረን ነው በትሬን የመጣ ነው። አጠገብ ላጠገብ ነበርን፣ ግን ስልኩን ሳንቀበል ወጣን። ከዛኛም እዛ ቪዲዮ እየቀረጸ ምናምን ሌላ ሀሳብ ላይ ነበርን። ስንት ሰው ጋር ደውለን እንደመጣን ታውቃለህ? 6 ሰው። ምንም ማድረግ አንችልም። እንግዲህ ያው ካላመናችሁ ስፒከር ላይ አድርገን ሞክርላት። አንድ መጨረሻ ሞክራለን። ያው
ስራ ላይ ነች። ቪዲዮ ላይ ታይዋለች። እንግዲህ መተን ነበረ። ሜቢ አዲስ አበባ እንገናኝ እንችላለን። ስላገኛችሁ ደስ ብሎኛል። ያው አብረን ነው የመጣነው። እሱም ፍሬንዴ ነው። ስላወኳችሁ ደስ ብሎኛል። ሰላም ሆነልን። ሰላም። ወንድሟንም ሰላም ብለን ከወጣን በኋላ እዚህ ድረስ የመጣንበት ምክንያት ለማሳካት ጊዜ ሳናባክን ፍለጋ ጀመርን። በድጋሚ ያለነው እኮ ድሬ ነው። ከብዙ ፍለጋ በኋላና በብዙ ሰዎች ትብብር ምክንያት ሂላሪ የምትማርበትን ትምህርት ቤት አገኘ ነው። ነገር ግን አሁንም አንድ ነገር አለ። አሁን 5 ሰዓት ነው። ሂላሪ ደግሞ ከትምህርት ቤት አልወጣችም። ስለዚህ ሰዓቱ ደርሶ ሰርፕራይዝ ካረጋት ድረስ ድሬ ላይ ታዋቂ የሆነ አንድ ፈጢራ ቤት ይርጉኝ። እዚህ ፈጢራ ቤት ብዙ ታዋቂ ሰዎች በተለያየ ጊዜ እና ምክንያት ብዙ ጊዜ ይመጣሉ። እናም ሲሄዱ ፎቶቸው እንደምታዩት ግድግዳ ላይ ይሰቀላል። ነገር ግን የኔ ፎቶ የለም። ስለዚህ ፎቶዬ እንዲሰቀልልኝ አብራቸው ፎቶ ተነስቼ ለማሳጠብ ፎቶ ቤት ሄድኩኝ። ፎቶውም ታጥቦ እስኪያልቅ ድረስ ከዚህ በፊት ድሬ ስመጣ ፊፋ ያሸነፍኩት ልጅ አሁን አታሸንፈኝም ይዋጣልኝ አለኝ። ይኸውላችሁ የዛሬ አመት ነው 2 ዓመት መጥቼ እያንዳንዱ እችላለሁ የሚል ፊፋም እችላለሁ የሚል ሰው እንዳለ ገርፊያቸው ነው የሄድኩት። አሁን ለምጃለሁ ይላል። ስንት ጎል ነው ሰጠኝ? 3 ጎል ሰጥቶኝ። ልጅ የቱ ነው አሪፍ ጀስቲ ጤነኛ ጀስቲክ ያለው ሁሉም ይሰራል። ሰበብ ምክንያት ስለማልፈልግ ነው። ንገሪኝ የቱ ጋር ላድርገው? አልተጣሉኝ። እግዚአብሔርን ምን ላደርግሽ? አይ ለምዷል። ምንም አይልም። ግን በጀስቲክ ነው መጀመሪያ ለበለበኛል ነው አስብ። ስንተራ ምን በጀስቲክ ስንተራ እንዴ? በጣም እኮ ከዛ ጀስቲክ ቀይሬ ፔሲጂም ቲሙን የሚግባባው እሱ ሲቀይረው ልጁ ተዛበረ። ስንት ነው? አይ ሀቅ ያለ ፔሲጂ ስንት ነው ማሸነፍ? እኩል ነው። አይ ግን ሁለት ቢሆንስ ጎብዛለች እንደ በፊት አይደለም። ጨዋታችንን ሳናጠናቀቅ ፎቶ ስለደረሰ በቀጥታ ፎቶን ተቀብዬ ወደ ፈጢራ ቤቱ ተመለስኩኝ። በጣም አሁን መስታወት አሁን በጣም ከዚህ በኋላ ፎቶዬን ካሰቀልኩኝ በኋላ ሂላሪ ከትምህርት ቤት የምትመለስበት ሰዓት ስለደረሰ ሳታመልጠኝ ከትምህርት ቤቷ መድረስ ነበረብኝ። ምክንያቱም በትክክለኛ ሰዓት ካልደረስኩኝ እስካሁን የለፋነው ልፋት እንዲሁም ሰርፕራይዝ ላደርጋት የነበረው ነገር ከንቱ ይቀራል። ደና እሺ እናት በየቀኑ ነው የምንላይክ። ሰላም ነው? ሁላማ እንዴት ነህ? እንዴት ናችሁ? አለ እንዴት ነህ? ሁሉ ሰላም? እንዴት ነህ? ያኔ ደውለ መቼ ያኔ ያናገርኩት ሻባል ማመጀል ያገኙ እዚህ እግዚአብሔር ነው። እንዴት ነህ? በስተመጨረሻም አገኘኋት። ሁሉ ሰላም? ከሰዓታት ፍለጋ በኋላ አግኝቻታለሁ። እሷም ስላልጠበቀች ትንሽ ደንግጣ ነበር። ያው መጥቻለሁ። አሁን አመሽ ስንዴቃለሽ በቃ ወጣሁ። ከተረጋጋችን በኋላ ወደ ቤቷ ጋብዛኝ ሄድኩኝ። እየሄድን ነው፣ ብቻ ወደ ቤት እየሄድን ነው። ምን ትጋብዥናለች ግን? ምን አለች? ስንት አለ? በምን ሰላጣ በሰላጣ አለ? እሺ ድንች በሰላጣ ነው የምንጋበዘው። እሺ ድንች ሰላጣ ነው የምንጋበዘው፣ በሰላጣ አይደለም። ውሽ የለማ። ሰላም ነው? እንዴት ነው? ሁሉ ሰላም አለን ይመስገን። ኧረ ግቢ ግቢ፣ አንቺ ኧረ አንቺ ግቢ በፈጠረሽ። ቤትም ከደረስኩኝ በኋላ እናቷን አገኘኋቸው።
ሂላሪ ሳሰማ ስለመጣውበት ምክንያት በድብቅ ነገርኳቸው። ማን በል አሌክስ እባላለሁ ምናልባት ካላወቁኝ እና ዛሬ የልጅማ ለልጁት ለምህረት ሰርፕራይዝ ላደርጋት ነው የመጣ ነው። ከአዲስ አበባ ነው የመጣሁት። ሶሻል ሚዲያ ላይ መስራት ፈልጋለሁ እና ስትል ለእሷ የሚሆኑ እቃዎችን ይዤ መጥቼ ነበር። በዛው ሰው ሰፖርት እንዲያደርጋት ነበር። አታውቅም ነገር ናት። ድሬ እንዴት ነው ሙቀት? እኔ ይኸው እያላበኝ ነው። ያ ግን በቃ የሆነ ደስ የሚል ቫይብ አለው ከነ ሙቀቱ። አሁን ደግሞ እንትኑ ምን መሰለህ ወራቱ ደግሞ የቅዝቃዜ ወራት ነው። ያ አሁን ላይ ከጥቅምት ጀምሮ እስከ ጥር ያለው ጊዜ የቅዝቃዜ ሰዓት ነው የሚሆነው። እስኪ ስለ ምህረት ተወሰነ አንዳንድ ነገር እንበሉ። ስለ ምህረት እንግዲህ ሳላስበው በአጭር ጊዜ እዚህ እንትን ውስጥ የገባችው ስልኩን አባት የሰጣት በጣም በአጭር ጊዜ ሁለት ወር በሶስት ወር እኔ ራሱ መጣ ወደ 4 ተርፎ ኦኬ አንድም እኛም ቤት የመጣ ነው። አንድም እኛ ቤት የመጣ ነው ለማስፈቀድም ጭምር ነው። በዛው ይዘናት ሄደን ሰርፕራይዝ ማርከናት ተመሳስላ ነው። አይ እንትላታለን ትሎምከታለን። እናመሰግናለን በጣም። እስካሁን ድረስ ሂላሪ የምታውቀው ሰርፕራይዝ እኔ እንደሆንኩኝ ብቻ ነው። ስለዚህ ያመጣውላትን ስጦታ ለመስጠት እንዲመቸኝ እንዲሁም እንድትጋብዘኝ ወደ አንድ ካፌ ሄድን። አንተ አገኛለሁ እንደዚህ አላሰብኩ ነበር። የቱ ጋር ነው ደስ ያላችሁ? ከማን ጋር ነን ዛሬ? ሀይ እንዴት ናችሁ? ሰላም ነው። ሂላሪ ይባላለሁ በቲክቶክ ስሜ እንደምታውቁኝ። በትክክለኛ ስሜ ደግሞ ምህረት ብርሃኑ ይባላለሁ። ዛሬ ከአሌክስ ጋር ነው ያለሁት። እንዴት ነህ አሌክስ? ደህና ነኝ። እንዴት ነህ? ዛሬ እኔ ነኝ እየጠየኩት ያለው። አያቂሳኔ ትላለህ። እሺ ስንት ጊዜ ሆነሽ ሶሻል ሚዲያ ከጀመርሽ? 1 ወር ነው። በአንድ ወር ምን ያህል ተከታይ መጣ? 6050 ሰው በአንድ ወር 6050 ይገባል። እኛ እዛ ጋር ኮርስ እናያለን ምን እናያለን። ቲቶሪያል ለምን አትሰጪንም? ምን አይነት እንዴት 6500 ባንዴ እንደሚገባ ዝም ፎሎወሮቼ ናቸው በቃ ይወዱኛል። ደብል አይ ድሬ የፍቅር ሰው ነው ዘንድ ነው በመቅያት ሊወላችሁ ላይክ ምን አይነት ኮንቴንቶች ነው እየሰራሽ ያለሽው? ብሎግ እና ኖርማል በሙዚቃ ሾርት ቪዲዮዎች። አሪፍ እንትን አለ ተቀባይነት አለው። አዎ ያው ከኔጌቲቭ ውጭ ኔጌቲቭ ሁላችን ጋር አለ። አዎ ጥሩ ጎንም አለው መጥፎ ጎንም አለው። ምንም አይልም እግዚአብሔር ይመስገን። ሶ ላይክ ከሆነ ሰዓት በኋላ ላለው ኦዲየንስሽ ምን አይነት ስራዎች ብትሰሪ ደስ ይልሻል? ከዚህ በኋላ ሶሻል ሚዲያ ላይ ነው ቲክቶክ ላይ ነው መስራት የምፈልገው። እግዚአብሔር ካለ ሞዴሊንግ ላይ ብሰራ ደስ ይለኛል። ቲክቶክ ላይም ብሎግ ምናምን እየሰራው አካውንቴን ለማሳደግ እሞክራለሁ። ስለዚህ ላይክ ሞዴሊንግ በደንብ ፍላጎት አለሽ ማለት ነው? አዎ በደንብ መስራት እፈልጋለሁ። በዚህ አጋጣሚ ሞዴሊንግ ላይ ያላችሁ ሰዎች እንግዲህ ኮንታክት አድርጓት በደንብ ታች ጋር አስቀምጥላችኋለሁ ኢንስታግራም አካውንቷን እና እንግዲህ ፍላጎቷን አሳኮላት። ከዛ ውጪ እንግዲህ ምሳ ልንበላ የት ነው ያለ ነው? ላቬንደር ካፌ ኤንድ ሬስቶራንት ነው ያለ ነው። ይሄን የምታዩትን ጸዴ ምግብ እንግዲህ ሰርቶልናል። ምግባችንን በልተን ከጨረስን በኋላ ከአዲስ አበባ ወደ ድሬ የመጣሁበትን ምክንያት ልነግራት ወሰንኩኝ። የሚጣፍጥ ምግብ በልተናል። ከዛ ደግሞ ይሄን ምስለ ጸዴ የሚጠጣ መጥቶልናል። አወዜት ጥሩ ነው፣ ቆንጆ ነበር። ፋውልሽ ቀን እንዴት ነበር? ጥሩ ቀን ነበር ያሳለፍነው። በጣም ደስ ይላል። እኔም አሌክስን ስላገኘው ደስ ብሎኛል። ብዙ ጊዜ ነበር የምከታተለው እና ዛሬ ደግሞ በአካል አግኝቻለሁ እና በመጨረሻም አንድ ሰርፕራይዝ አለ ለኔ። በስተመጨረሻም ከ12 ሰዓት የባቡር ጉዞ፣ የ8 ሰዓት አድካሚ ፍለጋ እንዲሁም ከባዱ ደግሞ ይሄን ሁሉ ጊዜ ሚስጥር አድርጎ መያዝ በኋላ ተሳክቶልኝ ስጦታውን አስረክቤያለሁ። አይሽ ከዚህም በላይ ባረግ ግን በጣም አመሰግናለሁ። በቃ እግዚአብሔርን ቃል አጠረኝ ነው።
እሺ አመሰግናለሁ። እግዚአብሔር ከዚህ በላይ ከአሁን ከምናይ በላይ ትልቅ ደረጃ ይስጥክ። እንደ ሰው ብቻ ሳይሆን እንደ ሀገር እንወድሃለን። የተባረከ ቤተሰብ፣ የተባረከ ኑሮ ይስጥክ እግዚአብሔር። እና እየገባችሁ ሰብስክራይብ ምናምን አድርጉት። እኔ እግዚአብሔር ምን ማለት እንዳለብኝ አላውቅም፣ ግን አመሰግናለሁ። ሁላችሁንም እወዳችኋለሁ። ሰፖርት ማድረግ የሚፈልጉ ሰዎች ካሉ ባንክ አካውንትሽ ማስቀመጥ ትችላለች። ከታች ያለው የባንክ አካውንት የእሷ ነው። ከዚህ በተጨማሪ ደግሞ ቃል የገባሁትን 1000 ብር ልትሻለው በዚሁ ሆናለች። ጸሎት ላይ ነች በቃ። እና ብቻ በስተመጨረሻ ማለት የምትፈልጊው ነገር ካለ? እሺ ሁላችሁም እንደምታውቁት የመጀመሪያ ቲክቶክ ቪዲዮ ለአሌክስ ነበር የሰራሁት እና በዛ ቪዲዮ ምክንያት ብዙ ሰዎች እያናገሩኝ እየደገፉኝ ያሉት እስካሁን ድረስም ፕሮሞሽን እያሰሩኝ ያሉ ሰዎች አሉ። ይሄ ሁሉ የሆነው በሱ ምክንያት ነው። ምክንያቱም እሱ ላይ ስለታየው ነው እና እሱንም እየገባችሁ አዋሩት፣ አናግሩት እላችኋለሁ። ሰብስክራይብ አድርጉት፣ እኔንም ፎሎ አድርጉኝ፣ አግዙኝ እና እግዚአብሔር ብሎ አዲስ አበባ መመጣበት አጋጣሚ ከተመቻቸልኝ እዛ መጥቼ ስራዎችን እሰራለሁ እላለሁ። እወዳችኋለሁ። አሌክስም አመሰግናለሁ። ይመቻችሁ። ሰላም። እሷም ደስታዋን እንዲሁም ምስጋናዋን ገልጻልኝ በደስታ ተለያየን። እስካሁን ስትከታተሉኝ ለነበራችሁ ደግሞ የአክብሮት ምስጋናዬን እያቀረብኩኝ በቀጣይ ቪዲዮ ደግሞ ድሬ በጥሩ ጎኗ እንድትጠራ ከሚያደርጉ ሰዎች ውስጥ ኮንስታብል እስከ ዳር ጋር የነበረን ቆይታ አሳያቸዋለሁ። እንደምትወዱት ተስፋ አረጋለሁ። እስከዛው ድረስ ግን ሰላም ሁኑልኝ። ይመቻችሁ።